ዓለም በድንቅ በአስገራሚና በአስደማሚ ነገሮች የተሞላች ናት። ያልታየ እንጂ ያልተደረገ ነገር የለም። ብዙውን ጊዜ በዓለማችን ወንዶች ከአንድ በላይ ሚስት በማግባት በመፍቀድ ይወቀሳሉ፣ ይተቻሉ። በሃይማኖት ደረጃም ተፈቅዶ እስከ 7 ሊደርሱ የሚችሉ ሚስቶች ይፈቀዳል። የራሱ ስርዓት እንዳለ ሆኖ በተለይ በአረቡ ዓለም አቅማቸው እስከፈቀደ ድረስ ብታምኑም ባታምኑም ዛሬ የምነግራችሁ ከዚህ የተለየ ነው። ሴት ልጅ ያውም አንድ ቤተሰብ ዘመዳም ብሎም ወንድማማቾች እንደ ሚስት ብዙ ዘመዳም ባሎች እንድታገባ የሚፈቅድ ሀገር ቡታን በምናብ ወስዳችኋለሁ። ሻንጣችሁን ሸክፋችሁ ተከተሉኝ። እንቁ ባህሪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ብትሆኑ በየዕለቱ አነጋጋሪና አስገራሚ ታሪኮች ዩቲዩብ ላይ ሲጫኑ የማስታወቂያ መልእክት ወይም ኖቲፊኬሽኖች ይደርሷችኋል። ወደ ዛሬው ፕሮግራም አለፍ፣ አብረን እንከታተለው። መቼም በጋብቻ ላይ ስለሚኖር ጋብቻ ወይም ከአንድ በላይ ሚስት ስለሚኖራቸው ሰዎች ሳትሰሙ አይቀርም። በተለይ በአረቡ ዓለም የኢኮኖሚ አቅማቸው እስከፈቀደ ድረስ ቱጃሮች በርካታ ሚስት እንደሚያገቡ ግልጽ ነው። በእርግጥ ድርጊቱ በአንዳንድ የእምነት ተቋማት ተለይቶ የተወገዘ ባይሆንም ተጨማሪ ሚስቶችን ለማግባት ለሚወዱ ለሚሹ የሚገባቸው ሁኔታዎች በግልጽ ባልተሟሉበት ሁኔታ ከአንድ በላይ ሚስት የሚያገቡ ወንዶች አይጠፉም። ከሃይማኖታዊ ድንጋጌ ወጥተን ስንቃኝ ደግሞ በሀገራችን ባህላዊ የሆነ ድንጋጌዎችን የሚከተሉና ከአንድ በላይ ሚስት ማግባት ብቻ ሳይሆን እስከ ሶስት በአንድ ላይ አግብተው የሚኖሩ ሚስቶችን በአንድ ጣራ ስር የሚያኖሩ ወይም የሚያስተዳድሩ ወንዶች እንዳሉ ይታወቃል። ይህንን ድርጊትም ሚስቶች ሙሉ ለሙሉ ተቀብለውትና እንደያመጣጣቸው ተከባብረውና ተሳስበው የሚኖሩበት ሁኔታ እንዳለ የምናውቀውና የተለመደ ጉዳይ ነው። ዛሬ ላካፍላችሁ የወደድኩትና ስሰማው እጅግ ያስገረመኝ ብታምኑም ባታምኑም በርካታ ሚስቶችን ስለሚያገቡ ወንዶች ሳይሆን የፈለጉትን ያክል ባል ማግባት መብት ስለተጎናጸፉ ሴቶች ወይም ስላጎናጸፈች ሀገር ነው። ይህን ለሴቶች ልጅ የተለየ ነፃነት ስለሚሰጥ ባህል ካነሳን ዘንድ ወደ ኋላ መለስ ብለን በሰው ልጆች ታሪክ ውስጥ ስለነበረና አሁን የወንዶች የበላይነት ዓለም አቀፍ ሁኔታ በሆነበት እውነታ በሆነበት ዘመናዊ አስተሳሰብ በመተካቱ ምክንያት ትዝታና ፈታሪክ ሆኖ ስለቀረ ዘመን ጥቂት ወደ ኋላ ልመልሳችሁ። ከበርካታ ሺህ ዓመታት በተለይ በሩቅ ምስራቁ ሀገራት በፊት ሴቶች ቤተሰባዊ፣ ማህበራዊና ሀገራዊ ሴቶችን ጉዳዮችን በበላይነት ይመሩ ነበር። ይህ ዘመን የእማዊነት ወይም የማትሪያርኪ ዘመን በመባል የሚታወቅ ሲሆን ሴት ልጅ የቤት አስተዳደሩንም ሆነ ሀገራዊ ጉዳዮችን እማወራ ከመሆን አልፋ የፈቀደችውን ያክል ባል ማግባት የምትችልበት ሲሆን መልካም ፍሬ ይሰጠኛል ካለችው ጋም እንደ ፍላጎቷ የመተኛት መብቷ እየተጠበቀ ነው። በወቅቱ የሩካቤ ስጋ ይደረግ የነበረው ዘር ለማግኘት ወይም ልጅ ለማግኘት ሲባል እንጂ እንደፈለጉ እንደ መዝናኛ መተኛት የተለመደ አልነበረም። እናም ሴት ልጅ የማርገዣ ጊዜዋ በደረሰ ጊዜ ሴት ልጅ መልካም ዘርን ይሰጠኛል ካለችው ጋር በመተኛት ዘርን ታበዛ ነበር። ይህ ጉዳይ ግን እያደረ ለሚወለዱ በተለይም ለወንድ ሕፃናት አደጋ ማምጣት ጀመረ። ምክንያቱም በወቅቱ ሴቷ የተገናኘችው ሰው ተለይቶ የሚታወቅ በመሆኑ ልጁም የማን እንደሆነ ስለሚለይ እናቱ በሌለች ጊዜ ሌሎች ወንዶች ሕፃኑን የሚገድሉበት አጋጣሚ እየበረከተ በመምጣቱ ነበር። ታዲያ ብልኋ ሴት ማርገዟን እንዳረጋገጠች ከሌሎቹም ጋር በተከታታይ ግንኙነት እየፈጸመች የሚወለደው ልጅ የየትኛው እንደሆነ ለማወቅ አስቸጋሪ ስለሆነ ልጁን ሁሉም አብሯት የተኛ የጋበዘችው እንደራሱ በመንከባከብ ደህንነቱ እንደተጠበቀ የሚያድግበት ሁኔታ መፍጠር ችላ ነበር። ዘመን እየተቀየረ የሰው ልጅ አመለካከት እና አስተሳሰብ እየተለወጠና እየዘመነ ሲሄድ በመላው የዓለም ክፍል በሴቶች እጅ የነበረችው ያሻትን የወንድ ፍቅረኛና አብሯ ጭን የምትጋፈፈው መብት ከእጇ እየወጣ ወደ አንድ ሲሸጋገር፣ ቡታኖች ግን ይሄንን ባህል አቆይተው ዓለም አለን ብለውናል። በዚህ ባለንበት
በ21ኛው መቶ ክፍለ ዘመን ይህን አስገራሚና አስደናቂ ለመስማት የሚከብድ የማህበረሰብ ኩነት ጠብቀው ያቆዩ የማህበረሰብ የሚገኙት በሩቅ ምስራቅ የዓለማችን ክፍል በቻይና በህንድ መካከል በምትገኘው ትንሽዬ ሀገር ቡታን ወይም ቲቤት ነው። ይህች በምስራቅ ሂማሊያ ውስጥ የምትገኝ አስገራሚ ወደብ አልባ ሀገር ነች። ከ725145 በላይ ህዝብ ያላትና 38394 ስኩዌር ኪሎ ሜትር ግዛት ያላት ቡታን በመሬት ስፋት ከዓለም 133ኛ በህዝብ ብዛት ደግሞ 160ኛ ደረጃ ላይ ትገኛለች። ቡታን ከንጉሥ አስተዳደር የባጀንደሪያ ቡድሂዝም የመንግስታዊ ሃይማኖታቸው ነው። ጀቲምቦ ደግሞ የሃይማኖቱ መሪ ነው። ይቺ የባህር በር አልባ የሆነች ትንሽዬ ሀገር እጅግ ብርዳማና በከፍታው የሚታወቀው የሂማሊያ አካል ስትሆን የዓለሙ ማህበረሰብ እጅግ አናሳ ትኩረት ሲሰጧቸው ከሚባሉት ሀገራት ግንባር ቀደም ነች። በቡታን ከአንድ በላይ የትዳር አጋር ተፈጥሯዊ ነው ማለት ይቻላል። ለምሳሌ በአንዳንድ አካባቢዎች በአንድ ከፍተኛ ቁጥር ያለውን ቤተሰብ በዓለም ከፍተኛ ቁጥር ያለውን ቤተሰብ የምናገኘው በዚሁ በቡታን ሲሆን የዚህ ቤተሰብ አባወራ አቶ ዛይን ይባላል። ይህ ሰው 20 ሚስቶች ያሉት ሲሆን የጠቅላላው የቤተሰቡ ቁጥር ደግሞ 192 ይደርሳል። የዚህ ቤተሰብ አባላት እርስ በርሳቸው ሌላውን በስም ለመለየት እንኳን እንደሚቸገሩ የሚገልጹ ሲሆን እንደዚህ ያሉ ስህተቶችን ለመቅረፍ አባትየውም ሆኑ ልጆቹ ከኮምፒውተር ቋት ውስጥ የሚያሰፍሯቸው የተሟሉ የቤተሰብ አባላት ግለ ሕይወትና ታሪክ መጠቀም ግድ እንዳላቸው ይገልጻሉ። ይህ እንግዲህ በርካታ ሚስቶችና አንድ የስብስብ አዳራሽ የማይበቃቸው ልጆች ስላለው አባወራ ታሪክ ነው። በአንጻሩ ወደ ዋናው ፕሮግራሜ ልመልሳችሁና የቡታን ወርቃማ ስጦታ እየተባለ ስለሚወሳው እና ይሄንን እምብዛም በሌላው ዓለም የሌለ ተሞክሮ ውጭ ከማህበረሰብ አንጻር ላቅ ያለ አስተዋጽኦ አበርክቷል ሲሉ በማህበረሰባዊ ሳይንስ ባለሙያዎች ስለመሰከሩበት አንዲት ሴት በርካታ ባሎች ያሻትን ስለምትችልበትና ወንዶችም ደስተኛ ሆነው ጠንካራ የሆነ ቤተሰብ ለመመስረት የየራሳቸውን አስተዋጽኦ ስለሚያበረክቱበት ባህል እንቀጥል። ቡታን በሂማሊያ እንደመገኘቷ ነዋሪዎቿ የቡድሃ መነኮሳት ደብተሮች የሚገኙባትና አብዛኛው ደግሞ በህንድ በስደት በሚኖሩት በ14ኛውና በስልጣን ላይ ያሉት መንፈሳዊ መሪ ዳላይ ላማ ቴንሲ ጊያሶ ታዋቂ በሆነችው በቲቤት ስም ሲሆን የሀገሪቱ ስም ቡታን ቢሆንም ዜጎቿ ቡታናዊ በሚለው ሳይሆን የሚጠሩት ቲቤታዊ በሚለው ነው። ቡታን ወይም የቲቤት ወንዶች አንዲትን ሴት በጋራ የማግባት ባህል ያላቸው ሲሆን በተለይ ወንድማማቾች አንዳንድ ባህሎች ወንድምየው እስኪሞት ጠብቀው ሳይሆን በአንድ ጊዜ የጋራ ጋብቻ ውስጥ ይገባሉ። ይህ የትዳርና የአኗኗር ዘይቤም በርካታ ትሩፋቶች እንዳሉት ሲጠቀሱ ይህ ወንድማማቾች አንዲት ሚስት የሚጋሩበት ድርጊት በማህበረሰባዊ ሳይንስ ባለሙያዎች ፍራተርናል ፖሊጋሚ በመባል ይታወቃል። ይህ ባህል በአይነቱ በዓለም ብቸኛውና በዩኔስኮ እንደ ባህላዊ ቅርስ የተመዘገበ ነው። በእርግጥ ይህ አይነት ጋብቻ ስለ ቤተሰብ ያለንን የተለመደ አስተሳሰብ በተለይ ሰባት ቤት የሚቆጠርበት ሁኔታ ለመስማት የሚዘገንን ቢሆንም ይህንን ለየት ያለ ማህበረሰባዊ አኗኗርና ዓለማችን ማወቁ ተገቢ ነው ስላልኩ ይዤላችሁ ቀርብ ያለው። በቡታን የሚስተዋለው ቤተሰባዊ ውቅር ባህልን፣ ማህበረሰባዊ ቅርስንና ትውልድ የማስቀጠል እሳቤዎችን ሚዛን የማስጠበቅ እሳቤን ከግምት ያስገባ ነው ይላሉ። ይህ ማህበረሰብ እጅግ መንፈሳዊ እንደሆነ ይጠቀሳል። ተወዳዳሪ የማይገኝላቸው ተራሮችና የተለያዩ ብርቅዬ ተፈጥሮ ገጽታዋ ለተራራ አፍቃሪዎችም ሆነ ለመንፈሳዊ ተጓዦች ተመራጭ በሆነችው ቲቤት ሰው ሲሞትባቸው የሞተውን ሰው በቡድሂዝም እምነት ስርዓት ፍትሃት ከተደረገለት በኋላ አሞራዎች እንደሚመገቡት ይታወቃል ያደርጋሉ። ይህም የሚሆንበት ምክንያት ምድራዊ ሕይወት ኃላፊ ነው የሚለውን ለማመልከት ነው ይላሉ።
የጋብቻ ስርዓታቸውም ብዙ ባል ማግባት የተለየ ክብር እንደተሰጣትና የተለየ እንክብካቤ የተደረገላት እንደሆነ ይቆጥሩታል። ይህ በራሳቸው አነጋገር ፖሊንድሪ የተባለው በርካታ ባል የማግባት ስነ ስርዓት እጅግ ረዘም ያለ ጥንታዊ መሰረት ያለው ሲሆን በተለይ በአርብቶ አደሩ አካባቢና በገጠሩ ክፍል ይበረክታል። በተለይ ከአንድ ቤተሰብ የተገኙ ወንድማማቾች አንዲት ሚስት በጋራ የሚጋሩበት አግባብ ምህረት አልባ የአየር ሁኔታ ጋር ተዳምሮ እጅግ የተመናመነ የእርሻ መሬትን ተጠቅሞ በዛ ያለ ቁጥር ያለውን ቤተሰብ ለማኖር እንደተመራጭ ይቆጥሩታል። መፍትሄ ተደርጎም ይወሰዳል። እነዚህ ወንዶች አነስተኛ የሆነውን ቁራጭ መሬት ተከፋፍለው ትርጉም አልባ ከማድረግ ይልቅ ሴቶችን ወደ ቤተሰባቸው ያመጡና የኔ ሳይሉ የጋራ ሚስት ያደርጓቸዋል። የሚኖሩበት የሚሰሩት ሀብታቸው ውርሳቸው የጋራ ነው። አንደኛው አንዷን ይዞ ሲያድር ሌላኛው አንዷን ይዘው ያድራሉ። በመሬትና በሌላ ሰበብ ሊነሳ ይችላል የሚባልን ቅራኔንም ይፈታል ብለው ያምናሉ። እንደ ባህላቸው በትዕቢቶች በአንድ አይነት ቤተሰብ የሚወለዱ ሁሉም ልጆች የሁሉም ናቸውና በጋራ ያሳድጋሉ፣ በጋራ ይንከባከባሉ። ይህ ለሁሉም አባቶች ጠንካራ የሆነ የጋራ ስሜት ይፈጥራል ይላሉ። ለሕፃናቱም የተረጋጋ እድገት ያጎናጽፋል ተብሎም ይታመናል። የጋብቻ ስርዓታቸው በቡድሂዝም እምነታቸው ፈቃድ መሰረት የሚደረግ መሆኑን ይገልጻሉ። ቡድሂዝም ግለኝነትን የሚያወግዝ ከመሆኑም አንጻር አንድ ሴትን በጋራ የመተኛት ባህል ልክ ፍቅርን ሸር እንደማድረግ ይቆጥሩታል ትዕቢታዎች እና ሚስቶቻቸው